ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬም እንደተለመደው በአዲስ ፕሮግራም መተናል። አብራችሁን ሁኑ። ባለፉት ሳምንታት እንግዲህ አዶናይ ቲክቶከሩ አዶናይ ማለት ነው አዲስ ማስታወቂያ ሊሰራ እንደሆነ ሰምተናል። ሁላችሁም እንደምታውቁት ይህ ማስታወቂያ እንግዲህ ራሱ ማስታወቂያ እየተሰራበት ነበረ። ቲክቶክ ላይ በጣም ብዙ ማስታወቂያዎች ስለዚህ እየተሰሩ ነበረ። ስለዚህ ማስታወቂያ ምን አይነት ማስታወቂያ ይሆን ብሎ ሰው በጉጉት እየጠበቀ ነበረ። በእርግጥ የሚገርም ማስታወቂያ ነው የተሰራው፣ ግን ኮፒ ነው ማስታወቂያው ኮፒ ነው። ከፊልም የተወሰደ ነው። በቃ አክሽናቸው ምናምን እንደዚህ ፋስት ኤክስ አይነት ፊልሞች አሉ አይደል? እዛ ላይ ያሉ የመኪና ውድድሮች ልክ እንደዛ አይነት ነው። በቃ ኮፒ ነው፣ ግን ፐርፎርም ያደረጉበት መንገድ አዶናይ እና ጓደኛው ፐርፎርም ያደረጉበት መንገድ አሪፍ ነው፣ ደስ ይላል። ማስታወቂያው ለየት ያለ ማስታወቂያ ነው፣ አሪፍ ነው። ወደነዋል። እንግዲህ ትናንትና ነው ፖስት የተደረገ ዩቲዩብ ላይ ትናንትና ፖስት ተደርጎ ከ12000 አይ ቲንክ አሁን እስካየሁት ሰዓት ድረስ ከ12000 ሰው በላይ ይሄንን ማስታወቂያ አይቶታል ማለት ነው። በጣም የሚገርም ማስታወቂያ ነው። ሰዎቹ ይሄንን ማስታወቂያ ወደ ፊልምነት እንቀይረው ወይ የሚልም ሀሳብም እንዳላቸው ተናግረዋል። ህዝቡንም ጠይቀዋል። ኮሜንት ላይ ያስቀምጡልን አይነት ነገርም ብለው ነበረ። ስለዚህ ወደ ፊልም ቢቀየር ምን አይነት ነገር ይሆናል የሚለውን ደግሞ እስቲ ማስታወቂያውን አይታችሁት ትፈርዳላችሁ ማለት ነው። አዶናይ በዚህ ማስታወቂያ ስንት ተከፈለው የሚለው ነገር ትንሽ አወዛጋቢ ነገር ነው። አዶናይ እንደምታዩት በቃ አሁን በጣም ሰዎችን በመርዳት ቫይራል እየሆነ ነው። በዚህ ማስታወቂያ ስንት ብር አገኘ የሚለውን ደግሞ በደንብ አጣርተን የምንነግራችሁ ይሆናል። እስከዛው ድረስ ግን ከፍተኛ እንደሆነ ሰምተናል። ከፍተኛ ክፍያ እንደተከፈለው ሰምተናል። ኤግዛክት ብሩ ግን ስንት እንደሆነ እስካሁን አልታወቀም። ይህንን አጣርተን በአጭር ጊዜ ውስጥ ለእናንተ ለተመልካቾቻችን የምናደርስ ይሆናል። እንግዲህ የዛሬው ወሬ ይሄን ይመስል ነበረ። በሌላ አዳዲስ ወሬዎች እስከምንገናኝ ፒስ በያላችሁበት ሰላም።